የአርሲ ክርስቲያኖች አሁን አያቻቸው እኮ አሁን እኛ መከራ ደረሰብን ነው ታዲያ የሚያስብለው መከራ ደረሰብን እኛ ኧረ እግዚአብሔር ቸር ነው እግዚአብሔር ቸር ነው እኛንማ ምንም አይነት እንኳን ሰይፍና ስለት ተነስቶብን ድምጽና የሰው ፊት እንኳን እኮ እግዚአብሔር እንድንጠራጠረው የሚያረጋን ሰዎች ነው ሰው ፊቱን አጠላብን ብለን እኮ ምንቀር ሰዎች ነን እኛ እውነት ወይስ ሐሰት እውነት ፊቱን አጠቆረብኝ ብለን ይሄድን እሷ ተናገረችን ብለን እየሸሸን ባለንበት እነርሱ በፍጹም መከራ ሊያደርቃቸው በሚችሉ ክርስቲያኖች መካከል ሆነው እውነተኛ ዘር ሆነው ታይተዋል ይሄን ብቻ አይደለም እኚህ ሰማዕታት ሌላም ትምህርት አስተምረውናል በቅርቡ ሶስተኛው መሬቶች ናቸው እሾህ ይዋጋል እሾህ በደንብ አድርጎ ከፍ ተብሎ እንዳይታይ አንቆ ያስቀራቸው ብዙ ነገር ነበረ ከፍ ብለው እንዳይታዩ ጩኸታቸው እንዳይሰማ በሰውኛው ያፈናቸው ነበረ እውነት ነው ሐቅ ነው እነሱ ግን ከፍ ብለው ታዩ ደማቸው ለኛ ምስክር መሆን እንዲችል እኛ ክርስቲያን መሆንና መኖር እንድንችል አሳየን እግዚአብሔር እውነቴን እኮ ነው የምላችሁ ክርስቲያኖች እሾህ ባለበት ቦታ ላይ የሚዘሩ ዘሮች አሉ እውነተኛ የእግዚአብሔር ባለሟሎች በማያምኑ ሰዎች ብቻ አይደለም መከራ በስቶባቸው በሚጠራጠሩ ሰዎች ብቻ አይደለም ጥቅም አታሏቸው በሚወድቁ ሰዎች መካከል የሚዘሩ ዘሮች አሉ በዘመነ ሰማዕታት ላይ የምናከብራቸው ሰማዕታት እኮ እሾህ አንቆ ያላስቀራቸው ሰማዕታት ናቸው ቅዱስ ጊዮርጊስን ይዩት እንዴት አይነት ገድለኛ ነው ባካችሁ ሀብት ንብረቱን ዘውድ ሽልማቱን ሁሉን ነገር እኮ ነው እሾህ ማለት እኮ ይሄ ነው ክርስቲያኖች እርግጥ ነው አያስፈልግም እያልን እኮ ላይሆን ይችላል ሹመቱን ሽልማቱን ሁሉን ነገር ንቃችሁ ታው ትላለች ቤተክርስቲያን እውነት ነው ከዛ የሚበልጥ ነገር ስለሌለ ነው ከቤተክርስቲያን ክብር ከመንግስተ ሰማያት ልዕልና ሊበልጥም ሊተካከልም የሚችል ምንም አይነት ነገር የለም ግን አስፈላጊ ከሆነ ግን እነዛንም ነገሮች እንድንይዛቸው ቤተክርስቲያን ልትፈልግ ትችላለች እየሰማችሁ ነው በደንብ አድርገን እንጠንቅቀን ማወቅ መቻል አለብን በደንብ አድርገን እነዚህም ሰማዕታት ግን ተዋቸው ጥቅም ያላታለላቸው ብዙዎቹ እኮ ሰማዕትነትን የተቀበሉት ስለ ክርስቶስ ሲሉ ገዳምና በየበረሃው ወድቀው የተገኙት እኮ ነገስታት ናቸው ሹማምንት ናቸው እንኑር ቢሉ ሊያኖራቸው የሚችል በጣም ብዙ ነገር አላቸው ሁሉን ስለ እግዚአብሔር ተውት ሁሉን ስለ እግዚአብሔር ብለው ስለተውት እርሱ ራሱ መልሶ የናቁትን ዓለም ሰጣቸው አይደንቅም እኛ ለእግዚአብሔር እኮ ምንም ነገር ስላልተውን ነው ምንፈልገውን ማናገኘው ታውቃላችሁ እጅ ሁሌ የጠገበና የያዘ ከሆነ አዲስ ነገር ለመቀበል አይችልም ግዴታ የያዝከው መልቀቅ አለበት እነሱ ሁሉን ነገር ሲለቁ እግዚአብሔር እንደናቁት ተመልክቶ መልሶ የናቁትን ነገር ሰጣቸው ዓለሙን ግዙት አላቸው እንደፈለጋችሁ ሁኑበት አላቸው ሰው በኃጢአት ሲመላለስ እነሱ በጽድቅ ተመላለሱበት